አሁን ደግሞ ከጀርባዬ ሲነሱ የምትመለከቷቸው ኢትዮጵያ አየር ኃይል አዲስ ያስገባቸው ያ ኳንሰርት የሚባሉት ኤርክራፍቶች ናቸው። በስመ አብ እስካሁን ስንሰማ የነበረው ፕሮፔለር ነበርና ድምጻቸው እንደዚህ አይመስልም ነበረ። ያክ 130 ያክ ዋንሰርት የሚባሉት ናቸው እነዚህ አዲስ የገቡት። እዛች ጋር የቆመችው እዛ ጋር ጠግለችው ያችን እቺ የተነሳችሁ ማለት ነው። እነዛ ናቸው የተነሱት። አራት ተነስተዋል። እንግዲህ ፎርሜሽናቸውን እንመለከታለን። ሎፓስ ይኖራቸዋል። ዝቅ ብለው ይበራሉ። አሁን ሲያልፉ እንመለከታቸዋለን። እንግዲህ ሰዎች ዛሬ የምንገኘው እንግዲህ በኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል ላይ ነው የምንገኘው። እንግዲህ ብላክ ላይን ኤር ሾው 2026 ላይ ነው የምንገኘው። እንግዲህ ያው እንደምትመለከቷቸው ፕሌኖቹም እያሟሟቁ ነው የሚገኙት። እንግዲህ ሃይላብ እንደሚለው እንግዲህ ፕሮፔለራቸውና ብሌዳቸውን እያሞቁ ነው። ያው በጣም ብዙ አዳዲስ ነገሮችን አይቻለሁ እዚህ ውስጥ። በጣም ደስ የሚል ድባብ ነው ያለው። እንግዲህ እንደምትመለከቱት ኤር ሾው ሊጀምር ነው አሁን እንደምትመለከቱት ሰዎች። ስለዚህ እንግዲህ የሚሆነው ነገር አብረን እናያለን። በቀጣይም ሌሎች ነገሮችን ማስገበኛቸው ይሆናል። እንግዲህ ሁሉም ነገር አለ እዚህ። ይመቻችሁ። ቅድም ተነስቶ የነበሩት A64 አፓቼ የሚባሉት የዩናይትድ አረብ ኤሚሬትስ የሚጠቀሙባቸው አታክ ሄሊኮፕተሮች አሁን ተመልሰዋል። የት እንደነበሩ አላወቅንም። እስኪ አርፉን ጠይቃችኋለን። በተመለከታቸው እንግዲህ አሁን ሾው የሚያሳዩ ይሆናል ማለት ነው። እላያቸው ላይ ቻፍ ያደርጋሉ ወይስ ደግሞ ፍሌር ይለቃሉ የሚለው እንመለከታለን። አሁን ቀስ ብሎ እየበሩ የሚገኙት ማለት ነው። ሁላችንም እንድንመለከታቸው ያ እነዚህ አሁን 3 ናቸው። አይ ቲንክ 6 ነው መሰለኝ እዚህ ያሉት። እነዚህ 3 ናቸው። A64 የሚባሉት ናቸው። ሌተስት ቨርዥን ወር ደግሞ ሌተስት ሞዴላቸው ናቸው ከዩኤኢ የመጡት ማለት ነው። እንዳለ የሚያበሯቸው አሁን እነዚህ የዩናይትድ አረብ ኤሚሬትስ አብራሪዎች ናቸው። አብራሪዎች ናቸው የሚያበሯቸው። አሁን ያው እስኪ ኢትዮጵያ የቅድም ናቸው። የማይ 34 የማይ 24 ነው ቅድም ያበሩት። እነዚህ የዩኤኢ ናቸው ምርጥነታቸው። አቪዬሽን ኤክስፖን እየጎበኘን እንገኛለን ተመልካቾቻችን። አሁን ደግሞ የምንገኘው ከጀርባ AVIC አቪዬሽን ኮርፖሬሽን ኦፍ ቻይና የሚባለው ነው የምንመለከተው። የቻይናዎች የሚያመርቷቸው የጦር ጀቶች፣ የጦር ሄሊኮፕተሮች እና የተለያዩ ቃጫኝ አውሮፕላኖች የሚመረቱበት የሚያመርተው ኮርፖሬሽን ነው እዚህ ጋር የመጣው። ከቃጫኝ አውሮፕላን ጀምሮ እዚህ ጋር የምትመለከቷቸው ድሮኖች አሉ፣ አታክ ሄሊኮፕተሮች አሉ ታያቸው። ከዛ ደግሞ ኤርቦርን ራዳር ይባላል። የአየር ላይ እንደ ራዳር የሚያገለግል ነው። ይሄ ደግሞ ቃጫኝ አውሮፕላናቸው ነው። Y20 ይባላል ይሄኛው Y20 ይባላል። ቃጫኝ አውሮፕላናቸው። ይሄ ደግሞ J35 አዲሱ ምርታቸው ነው። ይሄ Z20 ይባላል። ያው ብዙ ጊዜ የአሜሪካን ምርቶችና የአሜሪካ ዲዛይኖችን ኮፒ ያደርጋሉ በመባል ነው የሚታሙት። እና ይሄኛው ደግሞ ይሄኛው ደግሞ J10C ይባላል። ይሄኛው ጠቅላይ ሚኒስትር አብይ አህመድ ቅድም ሲናገሩ ከሰማችሁት ባለፈው J10 ሲባል የሚደነግጡ ሀገሮች አሉ የተባለው ይሄኛው ነው። J10 ማለት ባለፈው በህንድና በፓኪስታን ጦርነት ላይ ከፍተኛ ኬፓቢሊቲን ያሳየና ያስመለከተ አውሮፕላኑ ላይ ከቢዮንድ ቪዥዋል ሬንጅ ነው BVR የሚባሉት ሚሳይሎች በመጫን ከጀቱ ራዳር ሬንጅ ውጪ ያሉ ታርጌቶች ሁሉ መምታት የሚችል እንትን ጀት ነውና ያ በጣም ደስ ይላል። እነዚህ የምታዩቸው ናቸው። ይሄም ያው J10 ነው ራሱ በአነስተኛ ሞዴል ማለት ነው። ይሄ የቻይና አቪዬሽን እና የቻይና የጦር አውሮፕላኖችና የጦር ጀቶችን የሚያመርተው ተነዛ ጋር ጽፎላችኋል። ማክሲመም ሬንጁ ምናምን ቪዲዮ ላይ በደንብ አለ። ስመቶች ትንሿ ነች እኛው ጫፍ ላይ ያለችው FTC ምናምን የምትባለው አሁን ላይት አታክ ነች። አየር ላይ ሾው ለመስራትና እንትን ለማድረግ የምታገለግለው ትንሽ እቃዎችን ለመያዝ። አሁን እኔ እዚህ ከገባው አንድ የተማርኩት ነገር አለ። ካሚካዜ ድሮንስ የሚባሉ ነገሮች አሉ። እንግዲህ ሃይሊ ኖስ ቤተር። ስለዚህ ሃይሊ ይሄን ነገር መጎብኘት ሙሴ ነው የሚያውቀው እሱ። እኔ ትንሽ ነገር ነው እንትን ያልኩት። እነዚህ ካሚካዜ ድሮንስ የሚባሉ አሉ። ከተማርኩት ትንሽ ነገር ምንድነው አጥፍቶ ጠፊ ድሮኖች ናቸው። ከቺፕ ማቴሪያልስ ነው የሚሰሩት እስከተረዳሁት እንግዲህ ኤክስፕሌን አድርግ እንግዲህ እንትን ይቻላል። እሺ ካሚካዜ ድሮን ማለት አጥፍቶ ጠፊ ድሮኖች ናቸው የሚያጠፉና እንዴ ላዙራ አውር ቀጥሮ ችግር የለም። እሺ ካሚካዜ ድሮን አሁን ትንሽ ሰው እያብራራ ስለሆነ ነው። ካሚካዜ ድሮን ማለት አጥፍቶ ጠፊ ድሮኖች ናቸው። በትንሽ በቀላል ማቴሪያል ተሰርተው ከዛ በኋላ ደግሞ ከባድ የሚባል ዳሜጅ ማድረስ የሚችሉ ናቸው። እዚሁ በስካይዊን የሚገጣጠሙና በስካይዊን የሚሰሩ ናቸው። እዚህ ጋር የምትመለከቷቸው እነዛ ከፍ ያሉ አነስ ያሉ ከ2 ኪሎ ግራም ጀምሮ እስከ 4.5 ኪሎ ግራም ድረስ እንትን ዋር ሄዶ ደግሞ ፈንጂ ላያቸው ለጭ ነው። አሁን እኔ እዚህ ከገባው አንድ የተማርኩት ነገር አለ። ካሚካዜ ድሮንስ የሚባሉ ነገሮች አሉ። እንግዲህ ሃይሊ ኖስ ቤተር። ስለዚህ ሃይሊ ይሄን ነገር መጎብኘት ሙሴ ነው የሚያውቀው እሱ። እኔ ትንሽ ነገር ነው እንትን ያልኩት። እነዚህ ካሚካዜ ድሮንስ የሚባሉ አሉ። ከተማርኩት ትንሽ ነገር ምንድነው አጥፍቶ ጠፊ ድሮኖች ናቸው። ከቺፕ ማቴሪያልስ ነው የሚሰሩት እስከተረዳሁት እንግዲህ ኤክስፕሌን አድርግ እንግዲህ እንትን ይቻላል። እሺ ካሚካዜ ድሮን ማለት አጥፍቶ ጠፊ ድሮኖች ናቸው የሚያጠፉና እንዴ ላዙራ አውር ቀጥሮ ችግር የለም። እሺ
ካማካዚ ድሮን አሁን ትንሽ ሰው እያብራራ ስለሆነ ነው። ካማካዚ ድሮን ማለት አጥፍቶ ጠፊ ድሮኖች ናቸው። በትንሽ በቀላል ማቴሪያል ተሰርተው ከዛ በኋላ ደግሞ ከባድ የሚባል ዳሜጅ ማድረስ የሚችሉ ናቸው። እዚሁ በስካይዊን የሚገጣጠሙና በስካይዊን የሚሰሩ ናቸው። እዚህ ጋር ተመልክቷቸው እነዛ ከፍ ያሉ አሉ፣ አነስ ያሉ ከ2 ኪሎ ግራም ጀምሮ እስከ 4.5 ኪሎ ግራም ድረስ እንትን ዋር ሄዶ ደግሞ ፈንጂ ላያቸው ለጭ ነው። እዚህ ጋር ደግሞ የምንመለከተው ለሴፍቲ የምንጠቀምባቸውን ለተለያዩ ቪአይፒዎች በሚንቀሳቀሱበት ሰዓት ላይ ጥይት የማይበሳውና ቦምብና ፈንጂ የማያጠቃው የአርመርድ የሆነ ቪክል ነው እንደምትመለከቱት። እዚህ ጋር ብዙ ጊዜ አርመር ቪክሎች የምትለዩባቸው እዚህ ጋር ከውጪ እንትን አለቻቸው እንዲህ ብረት ነገር አለቻቸው። አሁን ጥይት አይበሳውም ምናምን፣ ከስር ደግሞ ፈንጂ ፕሩፍ ናቸው። ምንም አይነት ፈንጂ ቢፈነዳ ሰለባት ነው ያገኘው ወይ ደግሞ ሞተሩ ነው ያገኘው። ይሄ ደግሞ የምትመለከቱት እንደዚሁ ሙሉ ጎማ ነው፣ ውስጡ አየር የለውም፣ ሙሉ ጎማ ነው። ወር ደግሞ በቸርኬ የሚሆን ያክል ረጅም ርቀትን መጓዝ የሚችሉ ናቸው። እነዚህም ብዙ ጊዜ በቪአይፒ የሚጠቀሙባቸው ናቸው። ሪኮን ይባላል። የምታዩት የስትሬት ግሩፕ ነው። የሚገርም ነው። እዚህ ጨረስኩ ነው ያብራራው። አንተ ሌላ ቦታ እያወራክ ስልክ እያወራክ ይሄም ደግሞ በጣም ሶፊስቲኬትድ ውስብስብ ያለ የድሮን ቴክኖሎጂ ምናምን የምንመለከትበት ቦታዎች ናቸው። እነዛ ተመሳሳይ ናቸው ቅድም ካየናቸው ጋር። እነዚህ ይኸው ድሮን ማብረሪያ ሲስተሞች ናቸው እንደምታዩቸው። እዚህ ጋር ትራክ ሲያደርግ ሲበር ማብረሪያ ሲስተሞች ናቸው ካሜራ ሲስተሞቹ ምናምን። ይሄም እንደዛው ትራክ ማድረጊያና ማብረሪያ ሲስተሙ ነው እንደምታዩት። እዛ ጋርም ድሮን አለ፣ ሌላ ከፍ ያለ ድሮን ይኸው። አሁን ከስር ቀይ ነገር ይታያቸዋል እንዳለ። አሁን ያ የሞርታር ጥይት ነው የሚጥልላችሁ። ሞርታር ቀንቡላ ድብ ነው የሚያደርገው መሬት ላይ ማለት ነው። ለአታክ የሚያገለግል ይሄኛው ቀዮቹን ይዟቸው ማለት ነው። እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ ብረት ለበስ ፓትሮል እነዚህ ናቸው። ያው እዛ ጋር ይዩት። አሁን የዛችኛው የኢንፍራሬድ እና የሙቀት ሴንስ ማድረጊያዋ ካሜራ ነች። እዛ ጋር የሙቀትና የሞሽን ሴንስ ማድረጊያዋ ነች እዚህ ጋር የሰራች የምትገኘው ማለት ነው። ሰውየው ከመኪናው ሳይወርድ ነው ይሄን ነገር መቆጣጠር የሚችለው። ትራክ ማድረግ የሚችለው እቺ እንትኗ እየተጠቀመ ወደ ግራ ወደ ቀኝ ያዞራታል። አታክ ለማድረግ ሙቀት ከስር እያየው ነው ሰማያዊ የተቀመጠው ሰው ሙቀት ነው ሴንስ የሚያደርገው። ከላይ ያለው ደግሞ ሞሽናችን ነው ሙቭመንታችን። ፊትንም ትራክ እያደረገው ነው ያንተን ፊት ያውል ፊትን ይዞታል። የሚገርሙ ናቸው እነዚህ። ይሄም ኤአይቲ ይባላል። ብረት ለበስ ናቸው እንዳለ ክሩ መጠበቂያ። ያ ደግሞ ሙሉ እንትን ነው የሚገጠምበት። እዛ ላይ ደግሞ መሳሪያ የሚገጠምበት። ይሄ ሞር ወደ አታክ ነው የሚለው። ትሩፕ ማንቀሳቀስና አታክ ማድረግ። ይሄ ኤሌክትሮኒክስ ዋርፌር የሚሰራ ነው። ጃም ማድረግ የሚሰራ ነው። እነዚህም ቶዮታ ናቸው አይመስለኝም። ያ ነው ቶዮታ። እነዚህ ሌላ ናቸው ብራንዳቸው አላቃቸው። ይኸው እዛ ኤአይቲ ይላል እዛ ጋር ኮብራ 4 ይላል። ይኸውና እንደምታዩት ኤልኤምቪ ኮብራ 4 ይባላል። ይሄ የራሳቸው ናቸው የሚሰሯቸው። ባይ ዘ ወይ አፕግሬድ ሰው የሚደረጉት እነዚህ የራሳቸው የሚሰሩ ፍሮም ዘ ስክራች የሚሰሯቸው የዲፌንስ እንትኑ ማለት ነው። ያ አፕግሬድ ተደርጎ ነው። እዛ ናቸው። ሄዶ ደግሞ ፈንጂ ላያቸው ለጭ ነው። አሁን ይሄኛው 4.5 ኪሎ ግራም ነው የሚይዘው። ይሄ እዚህ ጋር ያቺኛዋ ሁለት ትንሿ ሁለት አካባቢ ትይዘው። እነዚህ በሳይዛቸው ከፍ ያሉ ናቸው። ይሄ የካታፑልት ላንች የሚጠቀሙ ናቸው። ካታፑልት ላንች ማለት ይሄ መወርወር የሚባለውን ላንቺንግ ሲስተም የሚጠቀሙ ናቸው። እንግዲህ እነዚህ ሁሉ የሚሰሩት እዚሁ ነው፣ እኛው ጋር ነው የሚሰሩት ማለት ነው። እዛ ጋር ደግሞ ጃመር ዲቫይስ ይታየኛል። ጃም ማድረጊያ ነው እዛ ጋር የምትመለከቱት። ና እሱንም ምን ይሆናል? ቅድም አይተነዋል። ቅድም ኤክስፕሌን ተደርጓል። ይሄኛው እቺኛዋ ነች እንግዲህ ይሄ ዲቴክሽን እና ጃሚንግ የሚሰራባቸው ናቸው። እነዚህ ከላይ አንቴና ያላቸው የምትመለከቷቸው ዲቴክሽን የሚሰራባቸው ናቸው። ዲቴክሽን ማለት በአካባቢ ድሮን አለ ወይ የለም ወይ የሚባለው ነገር የሚታይበት ነው። ይሄኛው ደግሞ ጃም ማድረጊያ ዲቫይስ ነው። ተመለከቱ፣ ቻርጅ የሚደረግ ነው። ትልበላት ነፍስ ወከፍ በአንድ ሰው መያዝ የሚችል ነው። እንደምታዩት እዚህ ጋር ተይዞ የሚበር ድሮን ኤኒ ካይንድ ኦፍ የሚበሩ ድሮኖች አየር ላይ ኢንተርሴፕት ለማድረግና ጃም ለማድረግ የሚጠቀምበት ነው። ያው ወጫቸው ማነስተኛ ነው። ነፍስ ወከፍ መያዝ ይችላል። ዲቴክት ከማድረግ ጀምሮ ድሮን ከአየር ላይ እስከ ማውረድ ድረስ የሚያገለግሉ ናቸው ማለት ነውና ይሄም እዚሁ ነው። ስካይ ፌንድ ይላል። ስካይ ዲፌንድ ከሚሆን የመጣው ዲፌንድ ከማድረግ ስካይ ማለት ነውና እነዚህ ደግሞ እዛው ስቴሽነሪ ወር ደግሞ የማይንቀሳቀሱ በአንድ ቦታ ላይ ቆመው ዲፌንስ የሚሰሩ ናቸው ማለት ነው። ይሄን ይመስላል የስካይዊን የተባለው ሀገር በቀል የድሮን መገጣጠሚያና ድሮን መስሪያ እነዚህን ስራዎች የሰራ ነው። ጤና ይስጥልኝ። በቀድሞ አብራሪ ተገጫ ነኝ። ጤና ይስጥልኝ። የሁለኛ ተማሪ ነው። እኔ እከታተላለሁ የምታደርገው ነገር ደስ ይለኛል። ብዙዎቹ ላይ ሰራው 20 ዓመት አገልግዬ ነው 20 ዓመት እዛ ያልኩት። ኦኬ አሁን ሰሞኑን 40ኛ ዓመታችንን አክብረናል። ኦኬ እዚህ የገባችሁበትን 40ኛ ዓመት አየር ኃይል የገባችሁበት ኦኬ ደግሞ ስንት ዓመት በራሪ ቴክኒሻን ነበር። እሱ 28 ዓመት አገልግሏል። ኦኬ ኦኬ ደስ ይላል። እሺ አንሳ ያው እሱ ጋር አለ ሼት ወሰነ ብሎ ኦኬ ቴንክ ዩ በጣም አመሰግናለሁ። እሺ አሁን አይ ቲንክ ሾው ሊጀምር ነው መሰለኝ። ሾው ሊጀምር ነው። ከራንዌይ አካባቢ ራቅ እንበል።
የሚገራርሙ ሾዎችን እንመለከታለን ማለት ነው። እነዛ 3 ሄሊኮፕተሮች ይቀሩኛል። ቴንክ ዩ በጣም አማን ነው አለው ሁሉ ሰላም አለው መስገን አመሰግናለሁ። እሺ ሌላ የቻይና ዝሪትና የቻይና ቴክኖሎጂ የምንመለከትበት ኖሪንኮ የተባለው የድሮን ማኒፋክቸሪንግ ቦታ ነው። እዚህ ጋርም ለብቻቸው ቦታቸው ይዟል። ሰው ያለ አይመስለኝም፣ ግን አብረን እንመለከታቸዋለን። እንደምታያቸው እነዛ እቃ ጫኝ ድሮኖች አሉ። እቃ ለመጫን ለኮንቬንሽናል እቃ የሚያገለግሉ እዛ ጋር ካሜራ የሚቀርጻል። ይሄኛውም እንደዚሁ እቃ መያዝ የሚችል ነው። ከላይ እንደምትመለከቱት ይችኛዋ ትከፈታለች። ትከፈትና የምትፈልጓቸውን እቃ ክትባቶች ሊሆን ይችላል የተለያዩ ነገሮች እዚህ ጋር ማስቀመጥና ለተለያዩ ቦታዎች ለማድረስ ያገለግላል። ይሄኛው ሞር ወደ ሚሊተሪ ፎከስ ያደረገ ድሮን የምትመለከቱት ማለት ነው። ሞር ወደ ሚሊተሪ ከቢውልዱና ከእንቱ እንደምትመለከቱት ወር ደግሞ ከሚይዛቸው እቃዎች አሁን ይሄ የምታዩት እዚህ ጋር ኢንፍራሬድ ሴንሰር እና ካሜራ አብሮ አንድ ላይ የገጠመ ነው። በጨለማም የሙቀት ሴንስ እያደረገ የታንኮችን የመኪናዎችን ሙቀት ሴንስ ማድረግ የሚችል ነው። ሌዘር ታርጌቲንግ ሲስተም አለው አብሮት ከነዚህ ጋር ሌዘር ታርጌት ይደረጋል። ከዛ እዚህ ጋር የምታዩቸው ደግሞ ሃርድ ፖይንቶች አሉ እንደምታዩቸው እነዚህ ሃርድ ፖይንት ይባላሉ። እዚህ ላይ የሚቀመጠው ሚሳኤሉ ምናምን ማለት ነው። እዚህ ጋር እንዲህ ከተቀመጠ በኋላ ልክ እችኛዋ ታርጌት አድርጋ ከጨረሰች በኋላ በሌዘር ታርጌቲንግ ሲስተሙ መምታት ይችላል ማለት ነው። ለሰርቪላንስ ማገልገል ይችላል፣ ለአታክ ሚሽን ማገልገል ይችላል፣ ለሪኮነሳንስ መስራት ይችላል። እና ይሄኛውም ከቢልዱ እንደማየት ነው። እነዚህም አይ ቲንክ እነዚህም ካሜራ አላቸው። እነዚህም ሞር ወደ ሪኮነሳንስ ወር ደግሞ ወደ ስለላ የሚሄዱ አይነት ናቸው። ካሜራ አላቸው እነዚህም። ይሄም የቻይና ነው እንደምትመለከቱት። ያው ኖሪንኮ ይባላል። ይሄ ደግሞ አየር መቃወሚያ ነው። ምን አይነት እንደሆነ አላውቅም። ብቻ አየር መቃወሚያ ነው። አየር ላይ መምጫ ነው። እነዚህ ናቸው እንግዲህ። ይገርም ነው።